ያልተሰሙ ሃይማኖታቸውን የቀየሩ ድምፃውያን እጅጋየሁ ሽባባ ወይም ጂጂ፣ አቤል ሙልጌታ፣ ጥበቡ ወርቅዬ፣ ዘሪቱ ከበደን ጨምሮ ያልተጠበቁ ድምፃውያን ለምን ሃይማኖታቸውን ቀየሩ? ውድ የአድማስ ቲዩብ ተከታታዮቻችን እንደምን ቆያችሁ? በዛሬው ዝግጅታችን ያልተጠበቁት ድምፃውያኑ ሃይማኖታቸውን የቀየሩበትን አስቂኝና አስገራሚ አጋጣሚዎችን ጨምረን ይዘንላችሁ ቀርበናል። እናንተ ብቻ ሳብስክራይብ ያደረጋችሁ ከአድማስ ቲዩብ ጋር ጥቂት ቆዩልን። እጅጋየሁ ሽባባ ወይም ጂጂ ዘመን የማይሽራቸውን ሙዚቃዎች ሰርታ እስካሁንም ድረስ በህዝብ ሊና ውስጥ ነግሳ የቆየችው እጅጋየሁ ጉድፈላና አብሲኒያ ከሰራቻቸው አልበሞች መካከል የሚጠቀሱ ናቸው። የእጅጋየሁ ሽባባው እህት ሶፊያ ሽባባው እምነቷ ፕሮቴስታንት ከመሆኑ አልፎ ዘማሪ እንደሆነችም ይታወቃል። እህቷ እጅጋየሁ ሽባባ ግን ብዙም ስለ እምነቷ መጥታ ሚዲያ ላይ ባታወራም ካህኔ የነፍሴ አገልጋይ ያለች የዘፈነችው ዘፈን እና ጉራማይሌ በሚለው ዘፈኗ ውስጥ የገለጸችው ተፈቃሪ እመቤቴ ማርያም አርግልኝ የግሌ ያለች ካንገቷም ማህተብም አልጠፋም ነበር። በዚህ ምክንያት ኦርቶዶክስ መሆኗ ነበር የሚታወቀው። ታዲያ ጂጂ ከሙዚቃ የጠፋችበት አንዱ ምክንያት ከገባችበት ችግር እስክትወጣና ከህመሟ እስክታገግም ብቻ አልነበረም፣ እምነቷንም ከኦርቶዶክስ ወደ ፕሮቴስታንት እምነት ስለቀየረች ጭምር እንጂ። እህቷ ሶፊያ ሽባባው ስለ ጂጂ ስትናገር ከእኔ በላይ ጂጂ አምላኳን ታውቃለች ብላ ነበር። እናም ዛሬ ጂጂ በጥሩ ሁኔታ ላይ ሆና ወደ ሙዚቃው ዓለም የመመለሷ ሚስጥርም አንዱ በአዲሱ እምነቷ ምክንያት ነው። ከባህር ማዶ ሆና ለመጨረሻ ጊዜ በሰጠችው ቃለ ምልልስ ጂጂ የቷን ሃይማኖት መቀላቀሏን የሚያሳዩ ንግግሮችን መናገሯ የሚታወስ ነው። ገዳም ገባች አሉ ያቢብቲ የኔ ፍቅር ነይ ማታ ማታ ካንቺ ሌላ ወደ ኋላ ልቤ እሷን መቻሰበ ኮሜና ልብ በ40 ዓመት ባሉ ተወዳጅ ዜማዎቹ የብዙዎችን ጆሮ ይሳበው ድምፃዊ አቤል ሙልጌታ ሌላው በህይወት ጉዞው መንፈሳዊ ለውጥ ያደረገው ከያኒ ነው። አቤል በሙዚቃ ህይወቱ ስኬታማ ጊዜያትን ያሳለፈ ቢሆንም በውስጡ ባደረበት መንፈሳዊ ጥማትና የህይወት እይታ ለውጥ ምክንያት ሃይማኖቱን በመቀየር ህይወቱን ወደ ሌላ አቅጣጫ ለመምራት ውሳኔ ላይ ደርሷል። ድምፃዊው ይህንን ውሳኔ ያስታወቀው ከእንግዲህ በዘፈኑ ዓለም የለሁም በሚል ጠንከር ባለ መልእክት ነበር። ባለፉት ዓመታት በዘፈን ስራዎቹ የሚታወቀው አቤል የዘፈን ዓለም ውስብስብና አጋንንታዊ አሰራር ያለበት መሆኑን በመጥቀስ በተደጋጋሚ ወደ መንፈሳዊ ህይወት ለመመለስ ቢሞክርም ሳይሳካለት መቆየቱን ገልጿል። ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግም ወደ ቀድሞ እምነቱ መመለሱን አረጋግጧል። አቤል የዘፈን ዓለም ቆሻሻ፣ ውሸትና ከንቱ ሲል የገለጸው ሲሆን በተለይም የዘፋኝነት ህይወት ከስካር ጋር የተቆራኘ መሆኑን ጠቁሟል። ከ2005 እስከ 2007 ዓ.ም ለሁለት ዓመታት ያህል ዘፈን አቁሞ እንደነበርና በኋላ ግን ተመልሶ እንደገባም አስታውሷል። ለዘማሪ በረከት አለሙ የሰጠውና በብዙዎች ዘንድ ተወዳጅ የሆነው እሰይ የተሰኘው ዝማሬ ገና በ2013 ዓ.ም ነበር በጨለማው ዓለም ሆኖ የአባቱን ወይም የፈጣሪውን ቤት ናፍቆ የጻፈው እንደነበርም ያነሳል። ድምፃዊው ከእንግዲህ ወደ ዘፈን ዓለም እንደማይመለስና ህይወቱን ለፈጣሪ አገልግሎት መስጠቱን ገልጾ በዘፈን ዓለም ያሉ ጓደኞቹም የሱን ፈለግ እንዲከተሉ ጥሪም አቅርቧል። ባላውድስሽ ጧት ማታ አይክፋሽ በኔ ዝምታ ሊጋባ ገባኛውን ገና ከሰው ጋር ለመኖር አቋራጭ ጎዳና አጣውኝ ብዬ ብዙ አልደፍርም ፈጣሪን አላማርርምና አስቤሽ አላውቅም በመሳሰሉት ድንቅ ስራዎቹ የሙዚቃ አፍቃሪያንን ልብ ውስጥ የገባው ጥበቡ ወርቅዬ በስራዎቹ ሳይቀር ለፈጣሪው ያለውን ፍርሃትና አክብሮት ሲገልጽ ይስተዋል ነበር። ጥበቡ በሙዚቃ ስራው ከፍተኛ ዝናን ባተረፈበት ወቅት የውስጥ ሰላምና መንፈሳዊ እርካታን በመፈለግ የእምነት መስመሩን በመቀየር ሙሉ ህይወቱን ለአዲሱ እምነትና ለአምላኩ ለመስጠት ወስኗል። በአሁኑ ወቅትም መጋቢ ጥበቡ ወርቅዬ በመባል በቤተክርስቲያኖች እምነት አገልግሎቶችን በመስጠት ላይ ይገኛል። ሀገሪቱ በዘርፈ ብዙ የፖለቲካ ምስቅልቅል ታምሳ ሳለ ነበር። አብዛኛው ህብረተሰብም ከባድ ችግሮችን እያሳለፈ ነበር። ነገር ግን በጳጉሜ ሳምንታት የአብዛኛውን የሙዚቃ አፍቃሪ ድባብ የገፈፈ ዘሪቱ የተሰኘ አዲስ አልበም በአንድ አፍታ ወጥቶ ገበያውን ሞላው። በአልበሙ የተካተቱት 12ቱ ሙዚቃዎች ከራሷ ማንነት ከእውነተኛ ታሪክና ልምዶቿ የተቀዱ በመሆናቸው የአልበሙ መጠሪያም ዘሪቱ ተባለ። ዘሪቱ ከበደ የመጀመሪያዋ የመጨረሻ አምቦ ነው። በዚህ አልበም ውስጥ ተስፋን፣ ፍቅርን፣ ወቀሳን፣ ሙግትን የያዙ ፍቅር ወለድ ሀሳቦች ላይ ያተኮሩ 12 ሙዚቃዎችን በችክቺካ፣ በሮክ፣ በስሎው ሮክ፣ በፖፕ እና በካንትሪ ዜማዎች ለጆሮ በሚስማማ መልኩ ተሰርተው ተካተውበታል። ከስራዎቿ መካከል በኤልያስ መልካና በእሷ በተደረሰው የኔ ማንነት በተሰኘው ሙዚቃዋ ያጣው ተቸግሮ ምንም የሌለው እያለ ስለምን ትቶ ለተረፈው ትጨምርለታለ ስትል ምን ከተረፈው ላይ ቀንሰ ለሌለው አታካፍለውም በማለት በግልጽ ፈጣሪን ትሞግታለች። በስተመጨረሻም ካንተ በተሰጠኝ ይህንን እውነታ ካየው ያየውበትን አይን የሰጠኝ አንተ ሁሉንም የምታውቅ ሁሉንም
በምክንያት የምታደርግነና አትሳሳትም ብላ የቀደመ የተሳሳተ እይታዋንም ታቃናበታለች። ሌላኛው በራሷ እውነተኛ ታሪክ ላይ መሰረት ተደርጎ የተሰራው ደግ አባቴ ክፉ ባሏ የተሰኘው ሙዚቃ ሲሆን ለሷ ጥሩ አባት ለእናቷ ደግሞ መጥፎ ባል ስለሆነ ሰው አስተዛዛኝ ስሜቷንም ታጋራናለች። ዘሪቱ አልበም በወጣበት ወቅት ሰፊ ተቀባይነትና ተወዳጅነትን ያገኘ የዘመኑ አልበም ሆኖ ያለፈ ሲሆን ተወዳጅና ተደማጭ ከመሆኑም ባለፈ አዳዲስ ድምፃውያን መፈተኛና የልክነት ማሳያ ሲሆን ይስተዋላል። ነገር ግን ዘሪቱ በዚህ ዝናዋ ሳትቀጥል በህይወቷ ያገኘችው መንፈሳዊ እምነት ተከትላ እምነቷን በመቀየር ህይወቷን ሙሉ በሙሉ ለጌታ አሳልፋ በመስጠት ከዓለማዊ ሙዚቃ ወጥታ ወደ መንፈሳዊ መዝሙርም ተሸጋግራለች። ሙሉቀን መለሰ በ1970ዎቹና 80ዎቹ የኢትዮጵያ ሙዚቃ አየር ላይ የነገሰ በድምጹ ለስላሳነትና በዜማዎቹ ማህደርነት የብዙዎችን ልብ የገዛ ድንቅ ድምፃዊ ነበር። ሙሉቀን ናኑ ናኑ ነይ፣ እኔ ሳላውቅሽም፣ ምነው ቀዘቀዘ ፍቅራችንና ወልደሽ ተበደልሽ የመሳሰሉ የማይረሱ ዜማዎችን ለአድናቂዎቹ ያበረከተው ይህ ከያኒ በዝናው ጣራ ላይ ያለ ያልተጠበቀ ውሳኔ ወሰነ። ብዙዎችን ያስደነገጠውና ግራ ያጋባው ይህ ውሳኔ ሙዚቃን ማቆምና ህይወቱን ሙሉ በሙሉ ለጌታ መስጠት ነበር። ዘፈንን ማቆምና ወደ እምነት መምጣት። ነገር ግን የዝናው የምስጋናውና የህዝብ ፍቅር በከፍተኛ ደረጃ በነበረበት ወቅት ሙሉቀን በውስጡ ትልቅ መንፈሳዊ ጥማትና ለውጥ ማስተናገድ ጀመረ። ዓለማዊውን ዘፈንና የዝና ህይወት በመተው ህይወቱን ለፕሮቴስታንት እምነት አሳልፎ ለመስጠት ወሰነ። ይህ ውሳኔ ለአድናቂዎቹና ለኢትዮጵያ ሙዚቃ አፍቃሪዎች ትልቅ ድንጋጤ የፈጠረ ነበር። ሙሉቀን መለሰ ዘፈንን ከተወ በኋላ ህይወቱን ሙሉ በሙሉ ለመንፈሳዊ አገልግሎት፣ ለአምልኮ መዝሙሮችና ለወንጌል ስራ አዋለ። ምንም እንኳን ከዓለማዊው የሙዚቃ መድረክ ቢርቅም ቀደም ሲል የተጫወታቸው ዘፈኖች እስከዛሬ ድረስ በኢትዮጵያውያን ልብ ውስጥም እንደተቀመጡ ይገኛሉ። ተፈራ ነጋሽ ደናውኝ ልበልሽ በእንባ እየታጠብኩኝ እያለ አንድ ሰሞን ተፈቃሪዎችን ያስነባው ምነው ቀዘቀዘ ፍቅራችን እያለ ጥንዶቹን ያስታረቀው ሙዚቀኛ ተፈራ የጠፋ ካላችሁ ተፈራ እምነቱን ወደ ፕሮቴስታንት ቀይሮ ዘፈንን ትቶ ከ15 ዓመታት በላይ አስቆጥሯል። ተፈራ አሁን ላይ የራይድ ስራ እየሰራ የሚገኝ ሲሆን የራይድ ስራ ከመስራቱ በፊትም የተለያዩ የኮሚሽን ስራዎችንና ቤት ሰርቶ ለመሸጥ ይሞክር ነበር። ወደ ራይድ ስራ ውስጥ የገባው ተቸግሮ ነው የሚሉ ሰዎች ቢኖሩም ተፈራ በሰጠው ምላሽ እኔ ተቸግሬ አይደለም፣ ቸርች በሚያገለግለው አገልግሎት የሚከፈለኝ ገንዘብ ለኑሮዬ በቂ ነው ይላል። ሃይማኖቱን የቀየረበት ምክንያት በልጅነቱ ብስራተ ወንጌል በተባለ ራዲዮ ላይ የፕሮቴስታንት መዝሙር ሲዘመር ይሰማ ስለነበር በተለያዩ አጋጣሚዎች በተለያዩ የፕሮቴስታንት ጓደኞቹ ተመክሮ በመጨረሻም አንድ ኮንፈረንስ ላይ ተገኝቶ የፕሮቴስታንት እምነት እንደተቀላቀለ ይናገራል። በዚህም እንግዲህ አሁን ላይ አርቲስቱ መተዳደሪያው ሙዚቃ ሳይሆን እሱ እንዳለው በቸርች የሚከፈለው ክፍያና በራይድ ሹፌርነት የሚያገኘው ገቢ መተዳደሪያ ሆኗል። ሴሊና የለዛ አዋርድ ተሸላሚዋ ኢየሱስ ይበልጥብኛል በማለት ዓለምን ሸምጥጥ አድርጋ ክዳለች። አንድ ወቅት በሙዚቃ አፍቃሪያን ዘንድ በእጅጉ የተወደደችና በሰራችው ነጠላ ዜማ የምትወደስ በመድረክ አያያዟ ደግሞ የምትመሰገን ቀጣይ የሙዚቃውን ዓለም የምታስቀጥል ወጣት ናት ሲሉ የሚያወድሷትም ነበሩ። አይዞን አይዞን፣ ሳይ ባይህና ሌሎችንም በርካታ ዜማዎችን ለህዝብ ጆሮ አድርሳለች። ነገር ግን ይቺ ወጣት የዓለምን ክብርና ዝና አልፈልግም በማለት የሙዚቃውን ዓለም ተሰናብታ ዛሬ ላይ ላዳነኝና ላከበረኝ ጌታ እንዲህ ይቀኛለው ስትል በመዘመር ላይም ትገኛለች። ዮሐንስ ታፈሰ በ90ዎቹ ደምቆ ኡቤ ከረሜላ እያለ ከሳምቦርድ ጋር የተጫወተው ዮሐንስ ታፈሰ በሙያው ቀጣይ ስሙ ጆኒ ቤዝ በሙዚቃ ሙያው ውስጥ እንዳለ እምነቱን ወደ ፕሮቴስታንት እምነት ቀይሯል። በዚህም መንፈሳዊ ህይወትን በመምረጥ የራሱን የህይወት መስመር አቀንቷል። እነዚህ ድምፃውያን ዝና፣ ገንዘብና የህዝብ ፍቅር ሳይበግራቸው ለውስጥ ሰላማቸውና ለመንፈሳዊ እምነታቸው ቅድሚያ መስጠት በሚል ምክንያት ሃይማኖታቸውን የቀየሩ ናቸው። ውድ የአድማስ ቲዩብ ቤተሰቦች የእነዚህን ድምፃውያን ውሳኔ እንዴት ትመለከቱታላችሁ? አስተያየታችሁን ወዲህ በሉልን። የዛሬው ዝግጅታችን ይህንን ይመስል ነበር። ለእናንተ ለውድ ተከታታዮቻችን ስንል የማንወጣው ተራራ የማንፈነቅለው ድንጋይ የለምና ምን ጎደለ ምን እንጨምር እያልን ቀጣይ በሌላ መሰናዶ እስክንገናኝ ድረስ ቸርን ሰንብት።